ሰላም ጤና ይስጥልን ውድ የሁሉ ስኩል ቤተሰቦች እንደምን ቆያችሁ? ዛሬም እንግዲህ ትምህርታችንን እንቀጥላለን። የዛሬው ትምህርታችን የሚሆነው ስለ ራሽናል ናምበርስ ይሆናል ማለት ነው። ዛሬ ስለ ራሽናል ናምበርስ ዴፊኒሽን ምን ማለት ነው፣ እንዲሁ ደግሞ ኦፕሬሽንስ ኦን ራሽናል ናምበርስ እንሰራለን ማለት ነው። ወደ ዴፊኒሽኑ ስንመጣ ኤኒ ናምበር ዛት ካን ቢ ሪትን ኢን ዘ ፎርም ኦፍ ኤ ኦቨር ቢ ዌር ኤ ኤንድ ቢ አር ኢንቲጀርስ እና ቢ ሹድ ቢ ዲፈረንት ፍሮም ዚሮ በዚህ መገለጽ የሚችል ኤ ኦቨር ቢ መገለጽ የሚችል ቁጥር ራሽናል ናምበር እንለዋለን ማለት ነው። እና ዲኖት የምናደርገው በኪው ነው። በኪው ይለያል። ከዚህ ፒክቸር ላይ እንደምናየው ናቹራል ናምበርስ አሉ፣ ኢንቲጀርስ፣ ሆል ናምበርስ። ቀጥሎ እነዚህም በሙሉ አቅፈው እንደገና ዴሲማል ናምበርስ፣ ሪፒቲንግ ዴሲማልስ፣ ነን ሪፒቲንግ ዴሲማልስ የሚጨምረው ራሽናል ናምበር ነው ማለት ነው። ስለዚህ ኤ ኦቨር ቢ ፕሮፐር ፍራክሽን ኢምፕሮፐር ፍራክሽን የሚለውን ስናይ ደግሞ ኤክስ ኢዝ ኢኳል ቱ ኤ ኦቨር ቢ ብንል እና ኢፍ ኤ ለዛም ቢ ዜን ኤክስ ኢዝ ኮልድ ፕሮፐር ፍራክሽን፣ ኤ ግሬተር ኦር ኢኳል ቱ ቢ ከሆነ ደግሞ ኢምፕሮፐር ፍራክሽን እንለዋለን። ሲ ኢንቱ ኤ ኦቨር ቢ የምንለው ከሆነ በዚህ የሚጻፍ ከሆነ ደግሞ ፕሮፐር ፍራክሽን በፕሮፐር ፍራክሽን መልክ የተቀመጠ ሚክስድ ፍራክሽን ነው ማለት ነው። ሲ የሚክስድ ፍራክሽን ወደ ኢምፕሮፐር ፍራክሽን መቀየር እንችላለን። ሲ ታይምስ ቢ ፕላስ ኤ ኦቨር ቢ አድርገን ማለት ነው። አንድ አይነት ነው ውጤታቸው የሚመጣው። ስለዚህ ኢምፕሮፐር ፍራክሽኑ ወደ ፕሮፐር ለማድረግ ሚክስድ ናምበር እናደርጋለን ማለት ነው። ኤግዛምፕል ላይ ለምሳሌ ካታጎራይዝ ኢች ኦፍ ዘ ፎሎዊንግ አስ ፕሮፐር ኢምፕሮፐር ኤንድ ሚክስድ አድርጉ በሉ ነው የሚለው። ስለዚህ 7 ኦቨር 8 2 ኦቨር 9 የምንላቸው የላይኛው ቁጥሮች በሙሉ ከታችኞቹ ስለሚያንሱ ፕሮፐር እንላቸዋለን። ከታች ደግሞ 7 ኦቨር 3 እና 6 አለ። 6 ደግሞ 6 ኦቨር 1 ማለት ነው። ስለዚህ ከላይ ያሉ ቁጥሮች ስለሚበልጡ 7 ሲካፈል ለ3 ወደ ሚክስድ ናምበር መቀየር እንችላለን። ስለዚህ 2 ሁለት ሙሉ 1/3 ማለት ነው። 2 ኤንድ 1 ኦቨር 3 7 ኦቨር 3 ኢዝ ኢኳል ቱ ሁለት ሙሉ 1/3 አድርገን መግለጽ እንችላለን። ፕሮፐር ፍራክሽኑ ወደ ፕሮፐር መግለጽ እንችላለን። 7 ኦቨር 3 ኢዝ ኢኳል ቱ ሁለት ሙሉ 1/3 አድርገን መግለጽ እንችላለን። ፕሮፐር ፍራክሽኑ ወደ ፕሮፐር መግለጽ እንችላለን። ኤክስፕረስ ኢች ኦፍ ዘ ፎሎዊንግ ኢንቲጀርስ አስ ፍራክሽን የሚለው ኦቨር 1 ማድረግ ነው። እያንዳንዱን ኢንቲጀር ኦቨር 1 ካደረግናቸው ወደ ፍራክሽን እንቀይራለን ማለት ነው። ይህ ቀላል ስለሆነ ወደ ሁለተኛ ስናይ ትሩ ኦር ፎልስ ነው የሚለው። ኢንቲጀር ኢዝ ራሽናል ነምበር ትሩ ነው። ፎር ኤ ኤንድ ቢ ኤሌመንት ኦፍ ኢንቲጀር ኦቨር ቢ ኢዝ ራሽናል ነምበር ኢት ኢዝ ፎልስ ቢኮዝ ቢ ሹድ ቢ ዲፈረንት ፍሮም ዚሮ ብለን ከዲፊኒሽኑ ስለተነሳ ፎልስ ያደርገዋል ማለት ነው። ቢ ላይ ደግሞ ዘ ሲምፕለስት ፎርም ኦፍ 35 ኦቨር 45 ኢዝ 9 ኦቨር 7 ነው የሚለው። ይህ ተገላቢጦሽ ነው። ስለዚህ 7 ኦቨር 9 ነው እንጂ 9 ኦቨር 7 አሁንም ማለት ነው። ምክንያቱም በ5 እናካፍላቸው። ሲምፕለስት ፎርም ኦፍ 5 ኢንቱ 1 ኦቨር 2 ኦቨር 4 የሚለው 5 ታይምስ 4 ፕላስ 2 ወደ ኢምፕሮፐር ፍራክሽን ለመቀየር ማለት ነው ኦቨር 4። ስለዚህ 22 ኦቨር 4። ይህም ደግሞ ለ2 ስናካፍላቸው 22 11 ሲባዛ በ2 ነው። 2 ሲባዛ በ2 4 ነው። ስለዚህ 2 ስናጣፋ 11 ኦቨር 2 ይሆናል ማለት ነው። ሶ ኢትስ ትሩ እንላለን። ወደ ፕራይም ለእያንዳንዳቸው ፕራይም ስለሆኑ 11 እና 2 እርስ በርስ መካፈል ስለማይችሉ መጨረሻው ሲምፕለስት ፎርም ነው። እያንዳንዳቸው ፕራይም ቱ ኢች አዘር ከሆኑ። ሶስተኛው እናንተ ትሰሩታላችሁ። አራተኛ ጥያቄ ላይ ዘቢባ ሜዠርስ ሌንግዝ ኦፍ ቴብል ፊልድስ 54 ሴንቲሜትር ኤንድ 4 ሚሊሜትርስ ኤክስፕረስ ዚስ ሜዠርመንት ኢን ተርምስ ኦፍ ሴንቲሜትር ኢን ፎርም ኦፍ ኤ ኦቨር ቢ ነው የሚለው። ሶ 1 ሴንቲሜትር ኢዝ ኢኳል ቱ 10 ሚሊሜትር ብለን እነሳለን። መጀመሪያ 4 ሚሊሜትር ኢዝ ሃው ማች ሴንቲሜትር ክሪስ ክሮስ አድርገን በምንሰራበት ጊዜ 1 ሴንቲሜትር ታይምስ 4 ሚሊሜትር ኢዝ ኢኳል ቱ 10 ሚሊሜትር ታይምስ ኤክስ ማለት ነው። ሶ ኤክስን ለማስቀረት እያንዳንዱን በ10 ሚሊሜትር እናካፍላለን። ሶ ኤክስ ኢዝ ኢኳል ቱ 4 ኦቨር 10
ሴንቲሜትር ኦር 0.4 ሴንቲሜትር ማለት ነው። ሶ ዘቢባ የለካችው ቴብል ሜዥር የሚያደርገው 54 ኢንቱ 4/10 በሚክስድ ፍራክሽን መግለጽ እንችላለን። ይህንን ለማረጋገጥ 54 ታይምስ 10 ፕላስ 4/10 አድርገን ቅድም በሰራ ነው መሰረት በፍራክሽን መልስ መግለጽ እንችላለን ማለት ነው። ስለዚህ 544/10 ይሆናል ማለት ነው። 5 አምስተኛ ሮፕ ኦፍ 5 ፉል 1/3 ሜትርስ ኢዝ ቱ ቢ ኬት ኢንቱ 4 ፒሲስ ለአራት መካፈል አለበት ነው የሚለው። ስለዚህ መጀመሪያ ወደ ኢምፕሮፐር ፍራክሽን እንዲቀለን ወደ ኢምፕሮፐር ፍራክሽን እንካይረውና ስለዚህ 16/3 ይሆናል። ዘ ሮፕ ሜዥርስ 16/3 ነው። ሮፑ ደግሞ ለአራት መከፈል አለበት ስላለ 16/3 ሲካፈል ለአራት ማለት ነው። 16/3 ታይምስ 4 ማድረግ እንችላለን። ስለዚህ 16 ለአራት ሲካፈል 4 ነው። ስለዚህ 4/3 ይሆናል ማለት ነው። እያንዳንዳቸው 4/3 የሆኑ ሮፖችን ማግኘት እንችላለን ማለት ነው። ሌላው የምናየው ርዕስ የሚሆነው ሪፕሬዘንቴሽን ኦፍ ራሽናል ናምበርስ ባይ ዴሲማልስ ነው። 5/9 ወደ ዴሲማል ለምሳሌ አክቲቪቲ ላይ 5 ለ9 ማካፈል እንችላለን። 0 ሰጠን ከዛ በ5 45 5 ይሆናል። አሁን እንደዚሁ 50 ሲካፈል ለ9 5 ጊዜ አሁንም 45 ይሆናል። 9 ሲባዛ በ5 እንደዚሁ 50 እያለ ይቀጥላል በማካፈል ስንሄድ። ስለዚህ 0.555 እያለ ሪፒቲንግ ዴሲማል እንለዋለን ማለት ነው። ምንም ማቆሚያ የሌለው ቲል ኢንፊኒቲ ሜድ አይነት ዴሲማል ቁጥር ከሆነ አስርዮሽ ቁጥር ከሆነ የነጥብ ቁጥር ከሆነ ዚስ ኢዝ ኮልድ ሪፒቲንግ ዴሲማል። የመጨረሻውን የምናውቀው አይነት መጨረሻውን የምናገኘው ከሆነ ወይም ደግሞ ሪማይንደሩ መጨረሻ ላይ 0 የሚሆን ከሆነ ተርሚኔቲንግ ዴሲማል እንለዋለን ማለት ነው። ሶ እዚህ ጋር እንድትረዱ የሚፈልገው ተርሚኔቲንግ ወይም ሪፒቲንግ ዴሲማልስ ብለን እንከፍላቸዋለን። ሪፒት የሚያደርጉ ከሆነ ሪፒቲንግ ዴሲማል እንላለን፣ የማያደርጉ ከሆነ ተርሚኔቲንግ ዴሲማል እንላለን ማለት ነው። ኖሽን እንጽፈል ባር ኖቴሽን ሁሉንም 0.555 እያልን አንጽፍም፣ ምክንያቱም በጣም ብዙ ስለሆነ ታይምና ጊዜ ቦታ ኮንሱሚንግ ስለሆነ። አሁን ለምሳሌ 0.333 የሚለውን 3 ነው እየጨመረ ሪፒት እያደረገ የሚሄደው። ስለዚህ 3 ላይ ባር እናደርጋለን። ከላይ ባር ካደረግን 3 እየተደጋገመ ይሄዳል ማለት ነው። ቢ ላይ ደግሞ 2 እያለ ይቀጥላል። የሚደጋገሙት ማን ናቸው? 2 3 2 3 2 3። ስለዚህ 2 3 እና 2 እና 3 ላይ ባር እናደርጋለን። ስለዚህ የሚደጋገሙት ቁጥሮች ላይ በሙሉ ባር እናደርጋለን ማለት ነው። ተርሚኔቲንግ ዴሲማሎችን ወደ ፍራክሽን እንዴት እንቀይራለን የሚለው ለምሳሌ ኤግዛምፕል ላይ 7.3 ለዴሲማል ቀይሩት ነው የሚለው። ስለዚህ ያሁን 1 2 3 እያልን የጻፍኳቸው አሁን እዚህ ጋር 1 = 10 2 100 እነዚህ የዴሲማል ፖይንታቸው ነው። የአንድ ቤት የ10 ቤት የ100 ቤት እያልን እንደምንቀጥለው አይነት ማለት ነው። ስለዚህ በምን እናባዛለን ለሚለው ነው። ከነጥብ በኋላ አንድ ቁጥር ካለ በ10 እናባዛለን። ስለዚህ 7.3 ታይምስ 10/10 እያልን መጨረሻ ላይ 73/10 ይሆናል ማለት ነው። ኤክሰርሳይዝ 2.9 ላይ ስንመጣ ራይት ዘ ፎሎዊንግ ፍራክሽን ዩዚንግ ዘ ኖቴሽን ኦፍ ሪፒቲንግ ዴሲማል ነው የሚለው። ስለዚህ ቢን ለምሳሌ እንስራ። 1 ሲካፈል ለ11 0 እንሰጣለን። እንደዚሁ 10 ስለማይችል 0 እንሰጣለን። 100 ይሆናል። 100 ሲካፈል ለ11 99 አሁንም 1 ይሆናል። 0 100 ሲካፈል ለ11 እንዲሁ 99 ይሆናል። እንዲህ እያለ ይቀጥላል። ስለዚህ 0.090909 እያለ የሚቀጥል ከሆነ መጨረሻ ላይ ሪፒቲንግ ዴሲማሉ 0909 እየተደጋገሙ ስለሚሄዱ ከ09 ላይ 0 እና 9 ላይ ባር ኖቴሽን እናስቀምጣለን ማለት ነው። ሶ 1/11 በዴሲማል ሲቀመጥ 0.09 ይሆናል ማለት ነው። ሁለተኛ ላይ ኮንቨርት ኢች ኦፍ ዘ ፎሎዊንግ አስ ፍራክሽን ፎርም የሚለው 0.77
ወደ ፍራክሽን ነው። አሁን እዚህ ጋር ሁለት አሉ ከዴሲማል ፖይንት በኋላ ሁለት ስላሉ 100 ነው የምናደርገው ማለት ነው። 1 ከሆነ 10፣ 2 ከሆነ 100፣ 3 ከሆነ 1000 እያለ አሁን ለምሳሌ ኤች ላይ 3 ናቸው። ስለዚህ -32 125 ነጥቡን እያወጣን ስንሄድ 0 እየጨመርን እንሄዳለን ነው። ስለዚህ ሲካፈል ለ1000 እናደርገዋለን ማለት ነው። ምክንያቱም 1 2 5 ከነጥብ በኋላ ያሉ ቁጥሮች ናቸው። ስንት ናቸው? 3 ናቸው። 3ቱ ስለዚህ ሲካፈል ለ1000 እናደርገዋለን ማለት ነው ከነጥብ ስናወጣው ቁጥሩ። ዩዚንግ ሎንግ ዲቪዥን ዊ ጌት ዛት 1/7 is equal to a decimal ይላል። ካን ዩ predict the decimal expression of 2/7 3/7 4/7 5/7 6/7 እያለ ይቀጥላል። ስለዚህ 1/7 እንደዛ ከሆነ 1/7 በስንት ተባዝቶ ነው እነዚህን ቁጥሮች የሚያመጣው ብለን መግለጽ እንችላለን። ስለዚህ 1/7 times 2 is equal to 2/7 ነው። ስለዚህ 2/7 የምንለው ይህም ቁጥር በሁለት ማባዛት ነው ማለት ነው። ይህም ቁጥር እናንተ ማባዛት ትችላላችሁ፣ ነገር ግን እኛ ማባዛት እንችላለን በሁለት እያልን ማባዛት ስለምንችል እንዲህ 0.28 ምናምን እያለ ይቀጥላል። ስለዚህ 3/7 የሚለው ደግሞ በ3 አባዝተን ዴሲማል ናምበሩን በ3 ማባዛት እንችላለን። 4/7ም እንደዚሁ። what can you conclude from question number 7 የሚለው እንግዲህ ኮንክሉድድ እናደርጉ የምንችለው ነገር ከዚህ ላይ ሪፒቲንግ ዴሲማሎችንም ማባዛት እንችላለን። ከክፍልፋይ ላይ መጨመር ነው ማባዛት። -5/2 ነምበር ላይ ሎኬት አድርጉን የሚለው -5/2 ማለት -2.5 ነው። 5 ሲካፈል ለ2 2.5 ስለሆነ ስለዚህ -3 ለዛን -2.5 ለዛን -2 ነው። -2.5 በሁለቱ መካከል ነች ማለት ነው፣ በ-2 እና በ-3። ስለዚህ ዛሬ እናስቀምጣለን፣ መሀል ላይ ማስቀመጥ እንችላለን። ሌላው ኮንቨርሽን ኦፍ ሪፒቲንግ ዴሲማልስ ኢንቱ ፍራክሽንስ ነው። ከዚህ በፊት ተርሚቲንግ ዴሲማሎችን ወደ ፍራክሽን እንዴት መቀየር እንደምንችል አይተናል። አሁን ደግሞ ሪፒቲንግ ዴሲማሎቹ እንዴት ነው የምንቀይረው የሚለው ይሄ ትንሽ ለየት ይላል። ምክንያቱም ሪፒቲንግ ስለሆኑ ትንሽ ለመቀየር ያስቸግራል። ነገር ግን በቀላሉ መስራት እንችላለን። ለምሳሌ ኤግዛምፕል ላይ 0.5 ይላል። 0.5 ሪፒቲንግ ነው፣ 555 እያለ የሚቀጥል ነው። ስለዚህ 0.555 እያለ የሚቀጥል ስለሆነ ዲ ኢዝ ኢኳል ቱ 0.55 ከዴሲማል ፖይንት በኋላ ያለችዋ 1 ነች። ስለዚህ 10 ዲ ኢዝ ኢኳል ቱ ዲ ለምሳሌ ሌት ዲ ብለን ነው ዲ የምንለው ቁጥር 0.55 ነው ብንል ብለን ነው የምንሄደው። ስለዚህ 10 ዲ ማለት 5.55 እያለ የሚቀጥለው። እንዴት እናደርጋለን? ቁልቁል መቀነስ ነው። ዲ ኢዝ ኢኳል ቱ 10 ዲ ማይነስ 1 ዲ ኢዝ ኢኳል ቱ 5.55 ማይነስ 0.55። ስለዚህ 9 ዲ ኢዝ ኢኳል ቱ ምክንያቱም 55 የሚለው ሪፒቲንግ እንዲጠፋልን ማለት ነው። ስለዚህ ስንቀንሳቸው 5.0 ይመጣል። 9 ዲ ኢዝ ኢኳል ቱ 5 ሲካፈል ለ9 ሲካፈል ለ9 ዲ ኢዝ ኢኳል ቱ 5/9 ማለት 5/9ን ብናካፍለው 0.555 እያለ ይቀጥላል። ከዴሲማል ፖይንት በኋላ ያሉትን ቁጥሮች በሙሉ ዲን ይወስናሉ ማለት ነው። ሁለት ቁጥሮች ካሉ ለምሳሌ 0.12 እያለ የሚቀጥል ከሆነ ዲን የምንለው 100 ዲ ሌት ዲ ኢዝ ኢኳል ቱ እንደዚህ ብለን ከዛ 100 ዲ ኢዝ ኢኳል ቱ እንደዚህ እንጽፋለን ማለት ነው። ለምሳሌ 100 ዲ ኢዝ ኢኳል ቱ 212.12 ማይነስ ስናደርገው 99 ዲ ይሆናል። ከዛ ሁለቱን ስቀንስ 210 ይሆናል። እንደዚህ እያደረግን መስራት እንችላለን ማለት ነው። ሌላው እንግዲህ ለምሳሌ ሪፒቲንጉ ቢ ላይ ካያቸው ኤግዛምፕል 3 ላይ ሪፒቲንጉ 1.216 ነው። ሪፒቲንጉ ግን 16 ብቻ ናቸው፣ 1.2 አይደለም። ሁለት ሪፒቲንግ አይደለችም። ስለዚህ እንዴት እናደርጋለን? ዲ ሳይሆን የምንለው 10 ዲ ነው የምንለው 10 ዲ። ምክንያቱም ሪፒቲንግ ያልሆነች አንድ ቁጥር አለች። ስለዚህ ቅድም 1 ዲ ነው ያልነው፣ አሁን 10 ዲ እንላለን።
አጠቃላይ ቁጥሮቹ ደግሞ 3 ናቸው። 1000 ዲ ፊዚኳልቱ 1216 ነጥብ 16 ነጥብ 216 ነው የሚለው። 10 ዲ ፊዚኳልቱ 12.16 ይሆናል። ስለዚህ ይህንን መቀነስ እንድንችል ያደርገናል ማለት ነው። ሶ 10 ዲ ነው የሚለውን ለመናገር ነው። 1.216 ሁለት ቁጥር እንደ 10 ስለምትቆጥር 10 ዲ እንለዋለን፣ ሪፒቲንግ ስላልሆነች ማለት ነው። ኤክሰርሳይዝ 2.10 ላይ ሎኬት ራሽናል ናምበርስ ይላል። እሱ እናንተ ትሰራላቸው። የዛሬው ትምህርታችን በዚህ እንቋጫለን። እንግዲህ ቻናላችንን ሰብስክራይብ፣ ሼር ኤንድ ኮሜንት በማድረግ ደግፉን። እስከ ቀጣይ ጊዜ ሰላም ሁኑ።